بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلوات ربي وسلامه عليه أما بعد أحبتي في الله حياكم الله وبياكم السلام عليكم ورحمة الله وبركاته أحبتي في الله إنه يا الله سبحانه وتعالى فقد هوننا زاري دغمو 50ኛውን حديث إذن كربنال 50ኛው حديث ትልቅ የሆነን ቁም ነገር የሚያስጨብጥና የተኙ ሰዎችን የሚቀሰቅስ የተዘናጉ ሰዎችን የሚያነቃቃ እንዲሁም ደግሞ የሰነፉ ሰዎች ደግሞና የረሱ የሆኑ ሰዎች እንዲያስታውሱና እንዲጎብዙ የሚገፋፋ የሆነ ሐዲስ ነው። የሐዲስ የቅርቢቱ ዓለም ለነዛ ለምእመናኖች እስር ቤት እንደሆነች ለምእመናኖች ምናልባትም ራሳቸውን አፍነው ራሳቸውን ቆጥበው የሚይዙበት ዓለም እንደሆነች በአንጻሩ ደግሞ ለነዛ ለከሃዲያኖች የአላሁ ስብሓነሁ ወተዓላን ሸሪዓ እንቀበልም ላሉ የርሱን ብቸኛ ተመላኪነት ለካዱ የመላእክተኛውን ትክክለኛ መላእክተኝነት ለካዱና ላስተባበሉ ሰዎች ግን ለነሱ ጀነት ለነሱ የደስታ የፌሽታ ዓለም እንደሆነ የሚጠቁመን የሚነግረን ሐዲስ ነው። ታላቁ ሰሐቢ አቢ ሁረይራ ረዲየላሁ ዐንሁ አርዳህ አሁንም ሐዲሳቸውን ለኛ ከማስተላለፍ አልታከቱም አልደከሙም። በዚህ ሐዲስ رسول عليه الصلاة والسلام انده بلوال بمالت تالاق صحابي أبي هريرة رضي الله عنه أرضاه الناقرالو الدنيا سجن المؤمن وجنة الكافر يهنو حديثو يهنو بتام أجر نقرقين يمياستلالفو ملئكت اجقون يقزفة እጅጉን ትልቅ የሆነ ቁም ነገር የሚያስጨብጥ የሆነ ሐዲስ ነው። አዱንያ የዱንያ ዓለም የቅርቢቱ ዓለም ሲጅኑል ሙእሚኒ ለሙእሚን እስር ቤቱ ነው አሉ ረሱል አለይሂ ሰላቱ ወሰላም። አዱንያ ሲጅኑል ሙእሚኒ ወጀነቱል ካፊሪ ለካሃዲ ደግሞ ጀነቱ ነው አሉ። ዱንያ ለሙእሚን እስሩ ነው እስር ቤቱ ነው። ነገር ግን ለካፊር ግን በአንጻሩ ጀነቱ ነው። كيف تكون الدنيا هي سجن المؤمن ዱንያ የሙእሚን የሆነ ሰው እስር ቤት እንዴት ነው የምትሆነው? ምናልባት ብዙ ጊዜ ሙእሚን የሆነ ሰው በዱንያው ዓለም ሲጠቃቀም የፈለገውን ሲመገብ የፈለገውን ደግሞ መልካም ነገር ሲጠጣ መልካም የሆኑ የተለያዩ ውድ የምንላቸውን መኪናዎች ሌሎችም የትራንስፖርት አጋጣሚዎችን ሲጠቀም እንመለከታለን። ይሁንና ግን ومع ذلك هي كذلك بالنسبة إليه هي سجن المؤمن ይህም ሆኖ ሳለ ግን ዱንያ ለሙእሚን እስር ናት። ምን ማለት ተፈልጎ ነው? የተፈለገውማ والمقصود بذلك المؤمن الذي يراعي إيمانه وما يقتضيه هذا الإيمان እዚህ ጋር ሙእሚን ስንል ማን የተፈልገው? ያ ኢማኑን በትክክል ተግባራዊ የሚያደርግ ማመኑ ተቆጠብ ያለውን ነገር የሚቆጠብ እምነቱ ስራ ያለውን ብቻ የሚሰራ ማለት ተፈልጎ ነው።
ታዲያ ሰው እኮ አላሁ ሱብሓነሁ ወተዓላ ያስቀመጠለትን ፍርድ አህካሞች በአጠቃላይ ተግባራዊ ያደርጋል። እነዛን የአላሁ ሱብሓነሁ ወተዓላ ፍርዶችን ጥሶ አያልፍም። ምናልባት ስሜቱ አላህ እርም ያደረገውን ነገር ትፈልግ ይሆናል፣ ትከጅል ይሆናል። ነገር ግን እርሱ ነፍስያውን ይቆጥባታል። ምናልባት ደግሞ ምላሱ የፈለገችውን ነገር መናገር፣ መሳደብ፣ መዝፈን፣ መጨፈር ትፈልግ ይሆናል። ነገር ግን አላሁ ሱብሓነሁ ወተዓላ አልፈቀደም፣ አላህ አይወደውም፣ ፈጽሞ አልፈቅድልሽም በማለት ምላሱን ተጭኖና ራሱን አሸንፎ የያዘ ሙእሚን ነው። ነዓም ይህ አይነቱ ሙእሚን ዱንያ እስር የሆነችበት ሙእሚን እኮ ብሎ ማለት አይኑ አላህ እርም ያደረገውን ነገር ማየት ይፈልጋል። እርም ያደረጋቸው ነገሮች ዛሬ በስተዋል። ሰው ጥበቡን አላህ እርም ባደረገው ነገር ላይ ማሳየት ጀምሯል። ነስአሉላህ السلامة والعافية። ነገር ግን ራሱን አፍኖ ራሱን አሸንፎ መጥፎን ነገር እንዳትመለከት ይዛታል። አላህ እርም ካደረጋቸው ነገር ግን ምናልባት ለሰው ልጅ ጊዜያዊ ጥፍጥናን ከሚያስገኙ ነገሮች በአጠቃላይ ራሱን ቁጥብ እስር አድርጎ ይቀመጣል። ይህ አይነቱ ሙእሚን ነው ለሱ እቺ ዱንያ እስር የሆነችበት። እንደምታውቁት ጀነት የተከበበችው ነፍሳችን በመጠላው ነገር ነው። እሳት ደግሞ ነፍሶቻችን በሚወዱት ነገር ነው። ሙእሚን የሆነ ሰው እነዚህን ድንበሮች ፈጽሞ የማያልፍ የሆነ ነው። የእሳት መንገድ እኛ ነፍሳችን በሚከጅላቸው በምትዘናበልበት አላህ እርም ያደረጋቸው ነገሮች በሱ የተከበበ ነው። የሰው ልጅ ደግሞ ነፍስያ ሁላችንም ምን አይነት እንደሆነ እናውቀዋለን። ሙእሚን የሆነ ሰው ይሄ እኮ ሐራም ነው ስትለው እየፈለገው የሚተው ነው። እየፈለከው እያማረህ ትተዋለህ። ረመዳን ላይ የፈለገ ሙቀት ቢሆን የፈለገ ብርድ ቢሆን ሙቀት ነው ብሎ ቀን ላይ አይጠጣም፣ ውሃ አይጠጣም፣ ጁስ በለው አይጠጣም፣ ምንም ነገር አፉ ስራ ያስገባም። ብርድ ነው ብሎ ራበኝ ወይ ደግሞ የሚያሞቀኝ ነገር ሻይ ፈለኩኝ ብሎ አይጠጣም። ለምን? አላሁ ሱብሓነሁ ወተዓላ በቀኑ ክፍለ ጊዜ እርም አድርጎበታል። አላህ እርሱ ላይ ግድ ያደረገው ነገር አለ፣ ያ ጾም ነው። ስለዚህ ራሱን ይቆጥባል። ለዚህም ነው ታዳ ዱንያ ለሙእሚን እስር ናት የተባለው። ለዚህ ነው ነዓም። በርግጥም ደግሞ በአንድ በኩል ዱንያ ለሙእሚን እስር ሆና ሳለ ለከሃዲ ደግሞ ጀነቱ ናት ወላሂ። ለምን ከተባለ አላሁ ሱብሓነሁ ወተዓላ የከለከለውን ነገር በአጠቃላይ እንደፈለጉ የሚዳፈሩበት ነው። እንደፈለጉ ሐራም ነው ሐላል ነው እንዲህ ነው የሚባል ነገር የለም። ተመልከት ዱንያ ላይ ሙእሚን የሆነ ሰው አላሁ ሱብሓነሁ ወተዓላ ሁሉን ነገር እርም ያደረገውን ነገር አግዶት ሲያበቃ ነገ የውመል ቂያማ አላሁ ሱብሓነሁ ወተዓላ ጀነት ውስጥ ነክሮ ያወጣው ሰው ወይም ደግሞ ጀነትን አሳይቶ ያወጣው ሰው ዱንያ ላይ በጣም ሸቂይ የነበረ በጣም ዱንያ ላይ በጣም ኑሮ በጣም አስከፊ የነበረ ሰው ሲራብ ሲጠማ ሲሰቃይ የነበረ ሰው ነገር ግን ኢማኑን አስቀድሞ የነበረው ሰውዬ ጀነት ውስጥ አንድ ጊዜ አላሁ ሱብሓነሁ ወተዓላ አሳይቶ ዱንያ ላይ ሳለህ ጭንቀት መከራ ስቃይ የሚባል ነገር አይተህ ነበር እንዴ ተብሎ ይጠየቃል። ተመልከት ዱንያ ሲራብ ሲጠማ በጣም አስከፊ የሆነ ኑሮ ሲኖር ሲቸገር ነበር የኖረው። ነገር ግን በአኺራ አላሁ ሱብሓነሁ ወተዓላ
ጀነትን አሳይቶት ብቻ ዱንያ ላይ ሳለህ ችግር አጋጥሞህ ነበር እንዴ ተብሎ ቢጠየቅ لا والله ما رأيت بؤسا قط ይላል በፍጹም በአላህ እምላለሁኝ ምንም አይነት መጥፎ ነገር አስከፊ ነገር በዱንያ ሳለው አጋጥሞኝ አያቅም ይላል እንظر በአንዲት እይታ በአንዲት ቅምሻ ዱንያ ላይ የነበረውን ስቃይ የነበረውን ችግር የነበረውን መከራ በአጠቃላይ የሚያስረሳ ጸጋ አላህ ይሰጠዋል ለምን ዱንያ ላይ እስረኛ ስለነበር ዱንያ ላይ ተከልክሎ ስለነበር ነገር ግን ያ ካፊር የሆነው ሰውማ የአላሁ ስብሓነሁ ወተዓላን ሸሪዓ ያስተባበለና ተግባራዊ ያደረገ የሆነው ሰውማ ዱንያ ለሱ ልክ እንደ ከብት የሚመገበበት ነፍሱ የፈለገችውን ነገር በአጠቃላይ የሚፈጽምበት በስሜቱ ውስጥ እንደፈለገ ያለ ምንም ሰንሰለት ያለ ምንም ገደብ የሚዋኝበት ከፈለገው ጋር ዝሙት የሚሰራበት አላሁ ስብሓነሁ ወተዓላ እርም ያደረገውን ነገር ሁሉ ሐላል አድርጎ የሚኖርበት ዓለም ስለሆነ በርግጥም ለርሱ ጀነቱ ናት የሚገድበው ነገር የለም ሐራም ምትለው ነገር ፈጽሞ እሱ አያውቀው ሁሉ ነገር እሱ ዘንዳ ሐላል ነው ለዚህም ሲባል ነው ታዲያ ዱንያ ለከሃዲያን ጀነት ናት የተባለው ጀነት ናት የተባለው ሱብሃንአላህ ይሁንና ግን እንዲህ አይነት የሆነ ሰው በዱንያ ህይወቱ ሳለ የፈለገውን አጨማልቆ ያለ ገደብ ሁሉን ነገር አድርጎ ሲያበቃ ነገ የውም القيامة አላሁ ስብሓነሁ ወተዓላ ወደ እሳት ይወረውረዋል እሳትን አሳይቶ ብቻ መልሶት ዱንያ ላይ ሳለ እንዴት ነው ጸጋ በምትፈልገው ነገር አግኝተህ ነበር እንዴ ሲባል ፈጽሞ አንድም አላየውም ይላል هكذا الكافر كهادي እንደዚህ ነው كهادي እንደዚህ ነው ለሙእሚን ውጪ ወጥቶ ጨንቆት ምን ብሎት ቤቱ ቢመለስ ጀነት የገባ ያህል ይሰማዋል ካፊር ግን ውጪ ወጥቶ የፈለገውን አድርጎ ዘፍኖ ጨፍሮ ጠጥቶ በልቶ እንደፈለገ ሆኖ ቤቱ እንኳን ሲመለስ እስር ቤት ወይም ደግሞ እሳት የገባ ይመስለዋል ተመለከታችሁ ልዩነት ሙእሚን የሆነ ሰው ሄዶ ዞሮ ውጪ ላይ ምናምን ነገር አንድ ቦታ ወደ የሆነ ቦታ ሄዶ ወረፋ ሲይዝ ምን ሲል በቃ خلاص ዘካራት ይመጣና ቤት ሲገባ አልহামዱሊላህ ያ ደግሞ ካፊር ሄዶ በልቶ ጠጥቶ በቃ የሚፈልገው ነገር ቤት ሲመጣ እስር ቤት የገባ ይመስላል በሁለቱ መካከል ገና ዱንያ ላይ ሳለ ልዩነቱን ታየዋል نعم የዱንያ ህይወት احبتي في الله ለምእመናን የእስር ህይወት ነው አላህ ተከልከል ያላቸውን የሚከለከሉበት ተከልከሉ ያላቸውን የሚከለከሉበት ስሩ ያላቸውን ደግሞ የሚሰሩበት ነው ነገ የውም القيامة ግን ጀነት ውስጥ አታድርጉ የሚባሉት ነገር የለም የፈለጉትን ነገር ነፍሳቸው የምትፈልገውን ነገር ሁሉ ያደርጋሉ ካፊሮች ደግሞ በአንጻሩ እነሆ ዛሬ ዱንያ ላይ ሳሉ ነፍስያቸው የምትፈልገውን ነገር ሁሉ ያደርጋሉ ያኔ ግን ሞት ከመጣና እሳት ከተገባ በኋላ ጩኸት መከራ ስቃይ እጣ ፈንታቸው ይሆናል አላሁ ስብሓነሁ ወተዓላ ከመእመናን ያድርገን አላሁ ስብሓነሁ ወተዓላ በዱንያ ህይወታቸው የርሱን ድንበር ከማያልፉት ስሩ ያላቸውን ከሰሩና ተከልከሉ ያላቸውን ከተከለከሉ ባሮቹ አላህ ያድርገን አላሁ ስብሓነሁ ወተዓላ ከኢማን በኋላ ወደ ክህደት ከመመለስ አላህ ይጠብቀን አላሁ ስብሓነሁ ወተዓላ ጾማችንን ይቀበለን የረመዳንን ወር ደርሰው ጾመው ሲያበቁ አላህ ተቀብሏቸው ተቀብያችኋለሁኝ ከእሳትም ነፃ ወጣችሁ ጀነትንም እንድትገቡ ፍቃድ የሆነ ከሚላቸው ባሮቹ አላህ ያድርገን አላሁ ስብሓነሁ ወተዓላ ቀደም ሲል
ከዚህ ዓለም በሞት የተለዩትን ሙእሚኖች በአጠቃላይም እዝነቱን ይለግሳቸው የጀነት ያድርጋቸው አላሁ ስብሓነሁ ወተዓላ ለኡማው ነስሩን የሚወፍቅበት ረመዳን ያድርግልን هذا والله أعلم እንግዲህ ቀጣይ የምንገናኘው ከረመዳን በኋላ ይሆናል ኪታባችንን 50 በመቶ አጠናቀናል አላህ ደግሞ የተቀረውን 50 በመቶ 50ዎቹን ሐዲሶች ከረመዳን በኋላ እድሜውን ጤናውን ተውፊቁን ለግሶን የምንጨርስ ያድርገን ኢንሻአላህ ከረመዳን በኋላ ቀጠሯችን ነው هذا والله أعلم أستودع الله دينكم وأمانتكم والسلام عليكم ورحمة الله وبركاته